ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እንግዲህ ከረጅም ቆይታ በኋላ ተገናኝተናል። የመዝናኛ ሰዓታችን ላይ ተገናኝተናል። እንግዲህ በተለይ በሰንበት መዝናኛ የጥበብ ማዕድ አንዱ ነው። በጥበብ ማዕዳችን ደግሞ ዘንድሮ አሁን ደግሞ ለየት ባለ መልኩ የቀረብነው ምንድነው ከዞናችን ወጣ ብለን ወደ ቤንች ሸኮ ዞን ጎራ ብለን አንድ እንግዳ ከዛ ይዘን መተናል። በእርግጥ እንግዳችን ስቱዲዮአችን ድረስ ነው የመጣው። የሙዚቃ ስራዎቹንም የተወሰነ ያቀርብልናል። በጣም በአሁኑ ሰዓት ደግሞ በቤንች ሸኮም በሌሎች በጣም ተወዳጅ የሆኑ የሙዚቃ ስራዎችን ይዞ እየቀረበ የሚገኝ ወንድማችን ገና በማደግ ላይ የሚገኝ አንጋፋ ወጣት ድምፃዊ ይዘን ቀርበናል። ራሱን በደንብ ያስተዋውቅና ከዛ በኋላ ወደ ስራዎቹ እንሄዳለን። በጣም ስለተገናኘን ደስ ብሎኛል። እንኳን ደህና መጣ። እስኪ ራስህ ለተመልካቾች በደንብ አስተዋውቅልኝ። ስለጋበዛችሁኝ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። የደቡብ ልጅ ነኝ ያዋሳ የደቡብ ልጅ ነኝ የደቡብ ልጅ ነኝ ያዋሳ የሸኮ ሸኮ የደቡብ ልጅ ነኝ የሸኮ ቤንች ማጂ የብሔረሰብ ማፍለቂያ ሰላም ፍቅር መገኛ ሃይ ሃይ ቦንጋ ጃጅቴ ከፋ ሃይ ሃይ ቦንጋ በሚለው እንመጣለን። ድምፃዊ ሉቃስ ቢኒ ይባላል። የደቡብ ልጅ ነኝ ያዋሳ የደቡብ ልጅ ነኝ የደቡብ ልጅ ነኝ ያዋሳ የደቡብ ልጅ ነኝ የደቡብ ልጅ ነኝ የሸኮ የደቡብ ልጅ ነኝ። አመሰግናለሁ ሉቃስ። በጣም እንግዲህ ጃጅቴ የመጀመሪያ በጣም መጠሪያው የሚባለው አልበም ማነው ነጠላ ዜማው ነው። በጃጅቴ ነው ብዙዎቻችን የምናውቀው። ከዛ በኋላ ደግሞ ሌሎች እነ ቲከሻ ዲራን እንዲሁም ደግሞ በአማርኛውም ይዘህ የቀረብካቸው ሙዚቃዎች ሌሎች አሉ። ከብሔር ወጣ ስንል ወደ በኋላ እነሱ እንጨዋወትበታለን። ሉቃስ ቢኒ እንኳን ደህና መጣ በድጋሚ። እንደው ወደ ጨዋታችን እንመለስ እንግባና የመጀመሪያ የሚሆነው እንደው እስኪ እንዴት ወደ ሙዚቃው ገባ? የገባበትን አጋጣሚ ያጫውተን። ኦኬ፣ ወደ ሙዚቃ ዓለም ስገባ ኦሬዲ አንዳንድ ተግባራቶች አንተ በምትፈልገው ልክ ሳይሆን ራሳቸው ፈልጎ አንተን ይመጣሉ። እኔ ወደ ሙዚቃ ዓለም ገባለሁ ብዬ አስቤ አላውቅም። የሆነ ዕለት ላይ ሰፈር እኔ ያደኩበት አካባቢ ሾሻ ነው። ቴፒ ስቴድ ሾሻ የምትባል ቀበሌ ያለች እና ባዛር ይዘጋጃል እዛ ላይ። እኔ እዛኔ ጸጉር ነው የምሰራው። ኦሬዲ አሁን ሙዚቃ ዓለም ውስጥ ሆኜም ጸጉር ነው። ጸጉር አስተካካይ ነው። ጸጉር ነው የምሰራው። ከዛ ምን ላረግ ነው የመጣሁት? ባዛሩ ላይ ቁማር ልጫወት ነው የሄድኩት። ቁማር ልጫወት ነበር የሄድኩትና ቦታ ላይ ተከስቼ ሰው እንትን ለቆ የስፒከር ለቆ ይጨፍራል። ሙዚቃ እየለቀቀ ይጨፍራል። እንደ ጉድ ነው የሚጨፍረው። እና ከቁማሩ ጀርባ ላይ ሳይ ያን ነገር ነው ያየሁት። ዳይሬክተር ነበር የትምህርት ቤቱ እንትን ሚላለ ባዛሩን የሚመሩ ኮሚቴዎች ነበሩ። እዛ የቀበሌ አስተዳዳሪው ጉጣ ይባላል። ጉጣ ብዙአየሁ ይባላል። ኦሬዲ ያሳደገኝ ባለው እዛ እንደዚህ ቢያሳማክሮ ጂኒ ይዞ ሄደ ማለት ነው። ሙዚቃ ጨፍሬ ያላቅ ምንም ከእንደዚህ አይነት ውስጥ ማን ነበርኩም። ኦሬዲ ሰፈር ላይ ነው ሰርግ ሲኖር አለ ሁላችንም እንሳተፋት አለች የሆነች ነገር። ከዛ ዓለም ውጪ እኔ ሙዚቃ እንደዚህ በየወት ያስብ አላቅም። ከዛ በኋላ ያ ሰው ይዞኝ ሄደ ማለት ነው። ለምን እንደዚህ አላስጨፍራቸውም ምናምን አልኩና ትንሽ አለባበስ ለየት ይል ነበር። በጣም ለብሳለሁኝ በሰዓቱ። አንዲ ከማን ነበር ማየ ነበረው? ከጃኪ ጎሳዬ ነበር አለባበስ። በጣም ደስ ይለኛል ጃኪ ጎሳ አለባበሱ። በሹራብ ላይ ከረባት ያደርግ ነበር ምናምን እንደዛ ነው። ከረባት አድርጌ ምናምን ነበርና ወጥቼ ሙዚቃ ተለቆ ሲጨፍርላቸው ሰው መሸለም ጀመረ ማለት ነው። ብር ያመጣ ብር በቃ ዘነበ። እኔ ቁማር ኦሬዲ እዛ ጋር ተበልቻለሁ ምናምን በቃ ሌላ ሙድ ውስጥ ነው ያለው። ከዛ በጣም ተናድጃለሁ። ሰው ከተበለውት ብር በላይ ሰው ሸለመኝ ማለት ነው ሲጨፍር። የሚያቀኝ አወቀኝ፣ የማያቀኝ ደግሞ ከሩቅ የመጡ የነበሩት ከአዲስ አበባ ጨፋሪ መጣልን አይነት ሙድ ውስጥ ናቸው። ቁማሩን እዛ ጋር ፖዝ አደረኩት ማለት ነው። ምን አሰብኩኝ? ነገውን ልደግሞ አማከርኳቸው። ለምን አጨፍርም ምናምን ማታውን እንጂ የቲ ሰግቴ የሚላል ሀገሬ ያምራል ሀገሬ ያምራል እሱን ጻፍኩት። እዛ በባዶ ሜዳ ልዝፈን አልኩት።
በነጋታ ሲሄድ ማለት ያለ ምንም መሳሪያ የለም ሞንታርቦ ራሱ ትንሽዬ ነች እንደዚህ ትንሽዬ በቃ ዘፍናለሁ ማይኩን ብቻ ስጡኝ አልኩት እና ወንዴ ፊዲ ካወቀው አሁን ላይ ትልቅ እንትን ላይ ይዛልኔ ጋና ሙድ ውስጥ ያለ ሰዓት ነው መጥቶ አስታውሳለሁ ሩቁ ቁጭ ብሎ ሉቃስ ቢባለው ዘፋኝ ሲጨፍር ስላየ ማለት ነው ይዝፈንልኝ ብሎ 1000 ብር ላክ ስልክ ዘፈንኩ ትልቅ ብር ነው የዛኔ እንዴ ማአት ነው የሚሰማኝ እንደ ሙዚቀኛ ምናምን አይነት ነገር ተሰማኝ ማለት ነው የምር ምን ያያረኩ ነው ሉቃስ ያልኩ ራሴን ጠይቃለሁ ከዛ ዘፈንኩት ባዶ የቴሰጊቴ ምናምን ነውና ተመልከቱኝ አይነት ነገር ባህላችን ያምራል እንደዚህ ነው ሰው እንደዚህ ነው ሀገሬ ያምራል መሃል ላይ ያለው ነገር በጣም ደስ ይል ነበር ሽልማት ተጣላለ ጸጉር ቤቴን ሁሉ ለበቀትቼ እዛው ባዛር ውስጥ ያልቅ ማለት ነው መጨረሻ ላይ ኮሚቴዎች ተደራጅተው ለኔ ሙዚየም እንትን ሚሳ በነፃ ሚሳ በላለኝ ይዘው አውሪንጊ ባዛር ላይ ታቃለ ትምህርት ቤቱ ነው እንደዚያው አዎ እንደዛ ስለነበረ ይሄ ልጅ ሰውም ያመጣልና አይነት ሙሉስ ገባኝና አሪፍ ነገር ሰራው 4 ቀን ነበር አስተዋሳለሁ አሪፍ ነገር ሰራኝ ዛ አንድ ጓደኛ አብሮ አደጋ አለ ከኔ ጋር አደጋ ለሌሎቹ ይሄ ሊዘፈን ነው እንዴ ምንድነው እንደዚህ የሚያረጋው ያለ መደበትን ጸጉሩና ይዛዶ ፎሮፎሩና አራግፍም ምናምን አይነት ነገር ለልጆቹ ያወራ ማለት ነው እንኳን ሊዘፈን ዘፈን የሚዘፈንበት እግር ላይ ቤት በራፍ ላይ እግሩ ይረግጣል እንዴ ሉቃስሬ እንደዚህ እኮ አለኪያ ጓደኛ እኔ ነው ምን ባረቅሩ ነው ጸጉር ቤቱን መሸጥ ጀመርኩ እንጂ ማለት ከዛ ምትኩ በጣም ቴንክ ዩ ሪስፔክት መሰጠው ምትኩ ቸውስ በጣም አከብሯል እሱን እጄ እንደዚህ ይዞ ስቱዲዮ ገባ ተቃወሮኝ ስንት ብር ይዛላልኝ እንደዚህ ስቱዲዮ በዛኔ ትንሽ ብር ናት ምን ከፍላት ባይዞ በጣም ብዙ ተብሎ 4000 ወይ 3000 ብር ነው ምን ከፍለው ማለት ለድምጽ እዛ እንደዚህ ያዘብቅ ቸውስ 5000 ብር ይው እቃሽ ጫለ ቲቪ ሸጥኩ ምናምን ቤት ውስጥ የምር ጸጉር ቤቱን እቃ አረኩኝ ደወልኩለት ና አለኝ ተቀብሎኝ ሄርን ደውቢያ በሚሉን አብረን ሰራን እነሱ እዛው ነው የፈጠርነው ኦሬዲ ምትኩ እኔ ሲጄ ይሁን ሐሳብ አመጣን እዛ ጋር ምናምን እዛ ኢቲፒ ያለው ነገር የሆነ ከረር ምናምን አሰብ እዛው ነው የፈጠርነው ሰላም ብሎ ምትኩ ገባበት ምርጥ ስራ ተሰራ ከዛ በኋላ ይሄው እንደምታየው እስከ ዛሬ ድረስ እዛ በክሊፖች አዎ መጣውኝ በቃ ከዛን ሰዓት ጀምሮ ኦሬዲ እስካሁን ድረስ መስዋዕት መክፈል ነው ደምን መለገስ በተለኛ አካባቢ ላይ ማአት ልጆች አሉ ባህልን ማስተዋወቅ የሚችሉ አቅም ያላቸው ተስጦ ያላቸው ትግል ስላልቻሉ ብቻ ቁጭ ብሎ የሚያዩ አሉ ሙዚቃ እንዳልከው በጣም ብዙ ነገር እንፈልጋል ቤተሰብን ሁሉ ልታጣ ይችላል በሙዚቃ ውስጥ ቤተሰብ ጋር የሞቀ ኑሮ መኖር እየፈለክ ቤተሰብን ታጣዋለ መስዋዕት መትከፍሉ በዛ ድረስ ነውና እኔ አሁን ባለበት ሁኔታ ቤተሰብን ሁሉ አጥቻለሁ ካንተ ይፈልጋሉ የሆነ ነገር ይዘህ እንድትመጣ ይፈልጋሉ አንተ በዛን ሰዓት ከዚች መድረክ ስታገኝ ያሳያቸው ነገር አለ ያቺን ሲያጡ ይጠይቁሃል ያቺ ከሌለች እንዴት አድርጌ ሊድ ብለ ራስህ የሆነ ቦታ ውስጥ አገኛለህ እና ደምን መለገስ ባለው ሙዚቃ ይው እስካሁን ድረስ ይዞ ጫውትበታል ዛሬ ነው ምናልባት አሁን አንድ ሙዚቀኛ ሲመጣ የራሱ ይከተለው ነገር አለና አንተ በዚህ መልክ እንግዲህ ለቁማር በርክበት ከቁማር ወደ ቁም ነገር ቁማሩ በወቅቱ ምናልባት ሆነ ነገር ልታየው ይችላል እንግዲህ አላስፈላጊ ነገር ነው ነገር ግን ለቁማር የርከው ጉዞ ወደ ቁም ነገር ደግሞ ቀይሮሃል ስለዚህ ከቁማር ወደ ቁም ነገሩ መሄዱ በጣም የተሻለ ነው ለሌሎችም ያስተምራል ብዙዎቻችን ወደ ተሰጧችን ምን ሄደው በሆነ አጋጣሚ ነው አሁን አንተም እንደዛ ነው በአጋጣሚ ተገልጠለ ወደዛ ነገር ገባ ጊዜ የመጣው ዘውግ ምንድነው ምናልባት ከሌሎቹ ያንተ ስልት በምንድነው የሚለየው ይሄ የኔ በቃ ያሳውቀኛ የምትለው ዘውግ ምንድነው ሙዚቃ ዓለም ውስጥ ኦሬዲ ሁሉም የራሱ የሆነ ከረር አለ እኔን ቀን ከቀን ከመሰራቸው ማለት ነው ስቴፕ እየሰጠ
ያንተን ፍላጎቶች የሚቀይሩ ነገሮች ይመጣሉ መሀል ላይ ኦሬዲ አስተሳሰቦች እየተቀየሩ ይሄዳሉ። የዛኔ ኦሬዲ ሙዚቀኛም የሆነ እንትን ነው የነበረው። ቀጥሎ ምን ይመጣል? ካልቸሩን ማስተዋወቅ፣ ባህሉን ማስተዋወቅ። ራሱ ጠለቅ ብሎ የዛ ውስጥ የከተተኝ ምንድነው ሰው ሌላ እኔ አደራ እንድተሸከምኩ ያለ ነው የሚሰማኝ። አሁን ምንድነው ካልቸሩ ሳየው ወደዛም ወደዚህም ሁሉም ቦታ ላይ ሳየው ለካ መጀመሪያ ነው እንደ ቪዲዮ ደረጃ የተሰራ ነገር የለም። ምንም እንደዚህ የተቀነጠሰ ነገር የለም። በተለይ ደግሞ ሸኮ ብሔረሰብ ላይ ስትሄድ ምንም ነገር የለም። ሁሉም የየራሱ የሆነ መንገድ ጥድፊያ ያለው ራሱን የሚያወጣበት አለ። የራሱ የሆነ ህይወቱ ራሱ አንተን የሚይዝበት ነገር አለ። ተምሮ የመጣም እዚያች ቦታ ላይ ቁጭ ብሎ የሆነች ደሞዝ ለማግኘት ሌላ ትግል ነው። ያን እንትን ስትለው እንድቻርግልኝ ብለህ ስታማክረው እሱ ራሱ ገና ያን ያለበትን ቦታ እንትን አላረገውም። ገና አክቲቭ አይደለም ከእንትኑ ጋር ከቦታው ጋር። ያኛው ነገር ባህላችን ወደ ኋላ እንዲቀር አድርጓል። ምንድነው እኔ ይታየኝ በቃ የራሴ ትግል ነው ብዬ ነው ወሰድኩት። ባህሪን ለማጉላት በቃ ዋጋ ከፍዬ መስራት አለ፣ ዋጋ መክፈል አለብኝ። ያ እንደዛ ነው ወሰድኩት። ምክንያቱም ሁሉም የራሱ የሆነ ትግል ላይ ያለው አግዘኝ የምትለው አይነት ሰው የለም እዛ ውስጥ እና የራሱ የሆነ ትግል ላይ ስላለ እኔ መታገል አለብኝ። እዚህ ትግል ላይ ኦሬዲ በቃ አደራ እንደተሸከምኩት ያህል ተሰማኝ። የሸኮን ቋንቋ ማስተዋወቅ አለብኝ። ሲቀጥል ሸኮ ቋንቋ አዲስ ሲሆን ሰውን ግራ አጋባ። ዘፈኑ ኦሬዲ ጃጅቴ እንደምታየው ቲክታክ ላይ እኔ ከምጠብቁ በጣም ነው ሰው እንትን የሚለው ቻሌንጁ የሚገርም ነው። እዛ ላይ ያለው ስቲል ዘፋኙ ምንድነው ምንኛ ነው ጃጅቴ እንኳን የሚለውን የሚያውቅ የለም። በጣም እችኛው አማርኛው ደግሞ ጣል መደረጉ ሌላ ታምር የደቡብ ልጅ ነኝ እችኛው ሌላ ታምር ፈጠረ። ከዛው ምንድን አሰብኩት ቋንቋን በቃ ለማስተዋወቅ መታገል አለብኝ ብዬ ውጭ እስከማደር ደረጃ ነው ያለው። ጀምር የምትበላውን ታጣለህ። ሂደ እዛ ጋር ዘፈኑን ሚዲያ ላይ እንደዚህ የሚያይ ሰው ዘፈኑን የሚሰማ ሰው እንዳለ ነው የሚያስበው። ኪሲ ምንም ሳይኖር ስትመጣ ሌላ እሱኛው ደግሞ ሌላ ፈተና ነው። ለማልቀስ እንኳን አቅም የምታጣበት ማለት ነው። አንተው ገንዘቡ ላይ አይደለም ፎከስ ማግኘቱ ላይ ሳይሆን እውቅና ብሔረሰቡ ላይ ማስተዋወቁ በቃ ማንዴት ላይ ነው ያለው። በቃ ምን እንደሆነ ታውቃለህ? ገንዘቡ ቢመጣም ከዚህ የተሻለ ነገር አይፈጥርልኝም። ቢመጣ ደስ ይለኛል። ዘና ብዬ አንገቴን ቀና አድርጌ እንደ ሌሎቹ መኪና የነዳው ብሰራ ደስ ይለኛል። እንደ ሌሎቹ አሁን እንደዚህ መብላት ያማረ ራስ እንደዚህ ቆጥበ ሰርተ መኪናን ይዘ ከዛ ቀና እያልክ ሰርተ ምናምን ደስ ይለኛል። እመኘዋለሁ እኮ ግን አይደለም። አሁን እኔ ያለበት ቦታም ይሄኛውም አይደለም። እንደ ደቡብ ምዕራብ ምንም አልተሰራም ብዬ ነው ማስበው። ያኛው ነገር እኛ ላይ ሌላ ቻሌንጅ ፈጠረብን እንጂ ማአት ልጆች አሉ። የሚገርም እንደ ክልላችን ያው የምታውቀው ነው። በጣም ያለን የተፈጥሮ ሀብት ውብ ባህል ትውፊት ምንም አልተነካም። በተለይ ደግሞ ሙዚቃ እነዚህን አውጥቶ ማስተዋወቁ ላይ እነዚህ ለቀረው ዓለም ለማድረስ ሙዚቃ የመጀመሪያው ትልቁም ቅርብ የሆነ ነገር ነውና እዛ ላይ አልተሰራም። እገዛው ያስፈልጋልና ምናልባት አሁን ቅድም ያነሳቸው ነገሮች እኔ ኖርማሊ እንደ ሸኮ ብሔር ብቻ ወይም እንደ ሸኮ አካባቢ ብቻ የሚተው አይደለም። ክልላችን 13 ነባር ብሔረሰቦች አሉ ሌሎች ኢትዮጵያውያን ጋር የነዚህ 13ቱንና የሌሎቹን ባህል ለማስተዋወቅ እንደ ክልልም ድጋፍ ያስፈልጋል የሚል እንደ አንድ እምነት አለኝና ምናልባት ከክልል መንግስትም ከክልል ባህልና ቱሪዝም ጋር ተያይዞ ባህልን ትውፊትን የተፈጥሮ ሀብትን ለማስተዋወቅ የሄድከው ርቀት አለ ወይ? ምናልባት በዚህ ላይ እናርግና በዚህ ላይ እገዛ ያደርግልህ ሰው አለ ወይ? የተንቀሳቀስከው ነገር ኖሮ? ምን አለ መሰለህ ከእንግር ምንድነው ያልኩ እንትን ላይ የሆነ ታገኛለህ። ሁሉም አንድ አይደለም። እንክርዳድ ውስጥ የምታገኛቸው ነገሮች አሉ። በዛ ልክ ቅድም ያልኩ አደራ እንደመሸከም የሚሰማ ነገር አለ።
ያን የሚሆነው 10 ሰው ይመጣና 9ኙ ሰው አጣጥሎ ሊሄድ ይችላል። ምን ይጠቅማል? የት ይደርሳል? ከወንዙ ከዚህ ወንዝ አልፈ የኛ የክልል ወንዝ አለችን እዚች ከመሰለኝ ምንድናት ጎጀም ኦሬዲ በቃ እቺ ታሪክ ነች ከጎጀም አልፈ ነው የምትባለው ብሎ ያጣጥልባል። 9 ሰው ነው ማለት አንዱ እግር ስር ቁጭ ብሎ ይነግራል ታሪኩን ምን መሆን እንዳለበት። አይዞ የዚህ ከ9 ሰዎች የዛ የአንዱ ሰውዬ አደራ በቃ ለአንተ ትልቅ ነገር ያ አቅም ይሆናል። ሚዛን ይደፋባል። ምክንያቱም እኔ በህይወቴ ለምዶን አላቅም በጥሩ ነገር ላይ ይሸነፋል እና ጥሩ ነገር ሰው ሲያወራኝ ይሸነፋል ቶሎ እና ልክ እንደዚህ አሁን የሚደግፉ አሉ። አሁን ስቲል እንትን ላይ ሰርች አድርጌ ፌስቡክ ላይ ሰርች አድርጌ አጣሁት፣ ቲክታክ ላይም ሰርች አድርጌ አጣሁት። ተማም የሚባል ሚዛን ቴፒ ዩኒቨርሲቲ ላይ ነበሩ ዛሬ 2008 ላይ ምትኩ ሰርተን መተን እቃ ሽጫለሁ እንደነገርኩ እቃ ሽጫለሁ መበላ የለም። ኦዲዮን ይዤ መጥቼ ኦዲዮን ሳሰማ ሙዲዝ ብናል የሰውን ዘፈን አመጡ ነው የሚሉ የኔ ዘፈን ስም ጠራለሁላ ሻሻ ሉቃስ ካስንጋስና ምናምን ይላል። ሉቃስ ይላል እኮ ስሙ ስላቸው የሰው ዘፈን አመጡ ምናምን ብሎ ላይ ያባሩኛል። የምረኝ ነው ማለት አየር ሜዳ ቴፒ ላይ ቁጭ አልኩት መበላ የለም በጣም ርቦኛል። በዛ ሰዓት ውስጥ ስልክ ደወለ እኔ ጋር ተማም ይባል ዩኒቨርሲቲ የት እንዳል ሰርች አድርጌ ቴንኪው ለማለት ሰርች አደረኩት። ፌስቡክ ላይ ቲክታክ ላይ ሰርች አደረኩ አጣሁኝ። እዛ ሄድኩኝ ቢሮ ሲሄድ እንደዚህ ማመልከቻ ጽፈ ዘፈኑ ያንተ ነው አዎ እኔ ነው ዘፈኑ ያንተ ነው አዎ እኔ ነው እስኪ ዘፈን ሸካሻኩ ለ5 ደቂቃ ያጨበጨብኩ ፀጉሬ እንደዚህ ጭብሩራ ያለ ነበርና ሸካሻኳት ማለት ነው። ከዛ እንደዚህ ጽፈ አንጣልኝ ቪዲዮ ልሰራ ነው የሚል ነገር ማመልከቻ ጽፈ አንጣልኝ ያስገባለኝ ማለት ነው። በጣም ቴንኪው ሪስፔክት በቃ ባለበት እግዚአብሔር ያቆይልኝ። እስካሁን አላገኘሁትም እና የሚረዳ ሰው አዎ ከዛ ምን አደረኩት ሙዚቃ ጨርሼ ቪዲዮ ልሰራ ነውና ብርስጡኝ ቢችን በቃ ጽፌ ያስገባሁት እንዴት እንደሚጻፍ ማቆ ታሪክ ይለው። ከዛ እዛ ግቢ ውስጥ ሰራተኛ ምታቋለ እንዳለ አስማማው የሚባል አንድ አለ የዛው ቴፒ ሰራተኛ ነው አቋለውና ጠራሁት። እንደዚህ አይነት ማመልከቻ ምናምን እንደዚህ ጽፎ አግዘውና ጽፎ ያስገባለ እንደገና እንዲያስተካክል ማለት ነው። ፕሮፖዛል ለማለት ነው። ጽፈን ምናምን ጨረስ 3 ወረቀት ምናምን ጻፍ ቁጭ ብለን እሱ ከልጁ ጋር ስንት ብር ምን ጠይቅ ነው 28 ሺህ ብር ነው የጠየቅነው ለቪዲዮ መስሪያ ቢለን ማለት ነው። 28 ሺህ ብር ምናምን እንደዚህ የሄድበት እስካሁን ያለበት ኦሬዲ ሪች ሰጥቶታል። የዓላማው የስራው ዓላማ ድጋፉ የሚደረግበት ዓላማ ምናምን ጽፎ ሰጠና አጭር ፕሮፖዛል አዎ ጽፎ አስገባ። ከዛ ምን አደረገ ሰውየው በቃ ሳቀ። ብሯን ሲያይ ምናምን በቃ ምንም አይደለችም። በራሱ እንደገና 30 ሺህ ብር አስደርጎ ካቢኔ ቁጭ አድርጎ ነው እንግዲህ አስወስኖ 30 ሺህ ብር አውጥቶ ሰጠ። ነው ሰርች ባልጂ ምናምን 30 ሺህ ብር 10 ሺህ እንደዚህ አድርጌ ኪስ ውስጥ እንደዚህ ምናምን እዚህ ጋር አድርጌ ያኛው እንትኑ ይጻፍልኝ የሌሉ ቋስ ልጆች ይቀሙሃል ምናምን ሲል በቀና አዲስ አበባ እንሂድ እኮ አሁን ብራዝ እንትና ምናምን ብዙ ብር ነው በቃ። ከዛ ልጁን አስፈቀርን ስራ ምናምን ይሄድኩት አዲስ አበባ ድጋሚ ምንም ከብሯ ማለት 5 ሳንቲም እንደዚህ ምንም አላረኩ። ይሄን እንደገና 4 ዘፈን በ30 ሺህ ብር በድምጽ 4 ዘፈን ባናዮ ሚላለ ዳዶ ሚላለ አንታቤ ባይዚያውን የተሰራ ያለው አንታቤ የቀደሙ ክሊፕ እንደ አዲስ እንደገና ኦዲዮ ተገብቶ መጀመሪያ ይሰራውታል 4 ሰራውና መጣው። ምትኩ ተደወለ። ምትኩን በቀዛችሁ ነው ማኔጅ የምታደርገን እሷ ናት። እንደው እግዚአብሔር እድሜ ይስጠው ማኔጅ የሚያደርገው እሱ ስቱዲዮ ያለው ከልጅ እና ጌዲዮን ነበሩ እና አህመድ ተሾመ ብዙ ዘፋኞች አርቲስቶች አሉ። ዲምቢ አህመድ ተሾመ እንደዚህ ማዘፋኞች አሉ። ከነሱ ጋር ማን በቃ ደስ ይላል። ቁጭ ስትል ጣራ ላይ ያለው ያህል እንዲሰማኝ ሸኮኛ ተነስና ጨፍር ጨፍር አብሮ ሲጨፍሩ ደስ ይላል። ያ ተደረገ። መጣን በሱ ፍቃድ የሚባል ደግሞ
ከንቲባ ነበረ ቴፒ ከንቲባ እሱ ደግሞ 20 ሺህ ብር ሰጣ ከዛ የቴሰግቴን ምን አደረግ ከዛው 12 ሺህ ብር ከፍዬ ቪዲዮ ተሰራ ከኦዲዮ ከተሰራ ኦዲዮ እዛ የቴሰግቴ በሰዓቱ በደም ተደመጠ አሪፍ ሆነ በየሆቴሉ ይከፈት ነበር እየሮጥ እንሄዳለን ብላ እንዴ እዛ ጋር ተከፍቷል እንዴ እየተባባልን እዛ ጋር ተከፍቷል በቃ እንዴ ተባብለ ማለት እንደዚህ ያረግ ስራ ኦሬዲ እስካሁን ድረስ መጣ የቆየ ስቴት አሪፍ ነገሮች ተፈጥራለ ደስ የሚል ሁኔታ ተፈጥሯል በዛ ልክ ሰዎች ይመጣሉ እንዳልከው መሃል ላይ የሚያግዙ ሰዎች አሉ የሚያጣጥሉ ሰዎች አሉ ሳያቁ ሌላ ኢሜጅ የሚሰጡ ሰዎች አሉ ቀርቦ ሳይረዱ ምትበላውን ስላጣህ ብቻ የሚገምታል ምን ያህል መስዋዕት የከፈልክ እንደሆነ ማይረዱ ትንሽ ነገር ካንተ ሲያጣ ሌላ ኢሜጅ የሚሰጥ ሰው አለ ይሄኛው ደግሞ በይበልጥ ያማል ግን አሁን ላይ እኔ በቃ አዳፍት አድርጌዋለሁ ስራ መስራት እንዳለብኝ ነው የሚሰማኝ ምክንያቱም ይሄኛው ስራ የግለሰብ ስራ አይደለም ብሔረሰብን ያስተዋወቅ ያለው ሀገርን ይዘም ተጣው በዛ ልክ ነው መሰራውና መሃል ላይ የሚመጡ ሰዎች አሉ አሁን ልክ ያ የዩኒቨርሲቲ ዲን በሱ ፍቃድ እስካሁን ድረስ ስመጣ ደግሞ ዳዊት ተሰማ የኪወረዳ አስተዳደር በጣም ነው ማመሰግነው አይዞ ይሉኛል አሁን ላይ ካንቲባ ያለው ወንዴ የቴፒ ከተማ ካንቲባ ወንዴ ይባላል በጣም ነው ማመሰግናቸው ያግዙሃል አንተና ብራኑ የናንተ ኮሪዮግራፈር ነው እዚህ ዞን ውስጥ ነው የሚሰራው እሱን ቪዲዮን ይሰራልኝ ትከሻል ሰርተን ጫርሰን ምንም በቃ ሉቃስ አይዞ ነው የሚለኝ አይዞ ሉቃስ አይዞ ነገ ሌላ ቀን ነው ሂዶ ኮል ሚዛን ሂዶ ነው ያን የሚያረግልኝ ያሱን ብር ጫረሰ ማንጋ ብደውል ጥሩ ነው ወንዱ ኩርታ የክልሉ አፈ ጉባኤ ጋር ስልክ ደወልኩት ቴክስት ጻፍኩለት ትራንስፖርት አጥቻለሁ አልኩት ሻይ በጠጣበት ኪስ ውስጥ አልነበር ባለፈው እኮ ነው ለዛሬ ኦሬዲ 4 ወር ምናምን ሻይ በጠጣበት የለም አልኩት በቃ ምንም በቃ እቺን ብቻ ነገርኩ አካውንት ላኩለት እግዚአብሔር ያክብሮ አካውንት ላይ ትራንስፖርት ሁሉ ከዚህ አዲስ አበባ መሄድበት ወደ ቤቴ ተመልሼ መገባበት አካውንት ላይ ክሊፕ ስራ ብለህ ከዛ መጣሁኝ ጨረስኩኝ ገንዘቡ እሱም አንተና የሚፈልገውን እየነፈገ ከራሱ መውሰድ ያለበትን በቃ ችግር የለውም ቃስ ስራው ይለቅ ችግር የለውም ይያለኝ እንደዛም አድርገን እጄ ላይ አጠር በደሌ ቢራ ነበር ስፖንሰር ያደረገው ያን እንትን ስናረግ አጠረ ጨረስን ሳንቲ ቀረጻው አልቋል ሚዛን ውስጥ ነኝ እጅግ አድርጌ አመሰግናለሁ ሉቃስ እንግዲህ ይሄን ሁሉ የምጠይቅህ ለምንድን ነው እንደ ክልል ብዙ ባህሎች በጣም ብዙ ያልተነካ ነው ማለት እንችላለን በተለይ ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እንደ ኢትዮጵያ ልዩ ነው በጣም የተፈጥሮ ሀብት አለው ውብ ባህል አለው ቅድም እንዳልኩና እዛ ላይ ብንሰራ ይሄንን መሸጥ እንችላለን በብዙ ዶላር ራሱ ማስገባት እንችላለን ያንተ ችግር ለመዳሰስ የሞከርነው ለምንድን ነው ሰዎች እዚህ ላይ ማየት ከቻሉ ገንዘብ ማግኛ በጣም ቀላሉ መንገድ ስለሆነም መርዳት እንዲችሉ እንደው ምናልባት በደረቁ ህዝቡንም ትንሽ ተመልካቹንም እንዳናፈዘው እስኪ አንድ ሙዚቃ ብትጋብዘን ከራስህም እንዲሁም ደግሞ አንድ ሌላ ከአካባቢም የምትወደው ሙዚቃ ብትጋብዘን ደስ ይለኛል በቅርቡ ደግሞ እንግዲህ የተለያዩ ክሊፖችን እያየሁኝ ነው በጣም የተወደዱ ክሊፖች አሉ እሱ ላይ በኋላ እንመጣለን እንደው አንድ ሙዚቃ ገባ ብትልልን ክብራትና ክብራን ተመልካቾች ከሉቃስ ቢኒ ጋር ነው እንግዲህ ጃጅቴ በሚለው ሙዚቃው ከምናቀው በተለይ ደግሞ በሸኮ ማህበረሰብ ዘንድ ተወዳጅነት ካተረፈ ሙዚቃ መካከል አንዱ የሆነው ጃጅቴን ከሰራልኝ ልጅ ጋር ነው እንግዲህ የተጫወተን ያለ ነው ፍጹም ተሾመ ፕሮግራሙን ያዘጋጀው ሰላምና ባህሪና አብዛሽ በቀለ ደግሞ በካሜራው እንዲሁም ስቱዲዮ ያሉ ሌሎች ባለሙያዎች ትብብራቸው አልተለየንም እስኪ አንድ ሙዚቃ ጋብዘን ተመልሰን እንገናኝ ከራሴ ኦሬዲ ጃጅቴ ነው በደንብ ሰው የሚያውቀውና ጃጅቴ ኦሬዲ ሰላም ማለት ነው ጃጅቴ ማለት እዚህ ውስጥ ብዙ ስለ ሰላም የብሔረሰቦችን ክልላችን ሰላም እንዲሆን በርኩበት መድረክ ላይ ሁሉ ሲመጡ ሰላም የሚቀበልበት ዘፈን ነው ኦሬዲ በዚህ ቻቁኝ አይ መለሰሮ አይ መለለው
አይመለ አይመለ ሰረው አይመለ ጃጅቴ ስላችሁ በሸኮኛ ጃጅቴ አይመለ ስላችሁ በወላይተኛ አይመለ ሲቆ ሐዋሳ ተሲቆ ወላይታይ አይመለ ሲቆ ሐዋሳ አይመለ ተሲቆ ወላይታይ አይመለ አይመለ ሰረው አይመለ 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 የደቡብ ልጅ ነኝ ያዋሳ የደቡብ ልጅ ነኝ የደቡብ ልጅ ነኝ ያዋሳ የሸኮ ሸኮ ሸኮ የደቡብ ልጅ ነኝ የሸኮ የደቡብ ልጅ ነኝ የደቡብ ልጅ ነኝ የቤንች ማጂ የብሔረሰብ ማፍለቂያ ሰላም ፍቅር መገኛ ሃይ ሃይ ደቡብ ጃጅቴ ሸኮ ሃይ ሃይ ደቡብ ጃጅቴ ሸኮ ጃጅቴ ጃጅቴ ጃጃ ጃጅቴ ጃጃ ጃጅቴ ጃጃ ድሮ ፈግንደ ጃጅቴ ጃጃ ሸኮ ፈግንደ ጃጅቴ ቴፒዳሶ ጃጅቴ ቴፒያቡሶ ጃጅቴ ቴፒ ፈግንደ ጃጅቴ ቦንጋ ፈግንደ ጃጅቴ እንከፋ ፈግንደ ጃጅቴ ጃጅቴ ጃጃ ፍጹም ፈግንደ ጃጃ ጃጅቴ ድሮ ፈግንደ ጃጃ እያለ ይቀጥላል። በጣም ደስ ይላል። በጣም አዝናኝ ነው። እንደገና የሆነ ቋንቋውን ባትሰማ ራሱ የሆነ ልብን ደስ የሚለው ነገር አለው እና ቅድም እንዳልከው ጃጅቴ በተለምዶም እኛም እናውቃለን። ጃጅቴ ሰላም ማለት ነው። ነባይ ነማማ እየተባለ አውቃለሁ እና በተወሰነ መልኩ እንደው ሰው ልብ ውስጥ እንዲቀር የሚያደርገው ነገር ምንድን ነው ትላለህ? እሱ ሙዚቃ ላይ ሰው ልብ ውስጥ የሚቀረው ምንድነው ታውቃለህ? አጎቴ አልቅሷል። ያሳደገኝ ወረዲ አጎቴና አያቴ ናቸው። ይህን ዘፈን ስለቅ አልመጣም። ቅድም እንዳልከው ከቤተሰብ እንድሸሽ የሚያደርጉ ነገሮች አሉ። የሚፈልጉትን ነገር አልያዝኩም። እንዴት አድርጌ ልሂድ አይነት ነገር ትመጣለች እና ከኢትዮጵያ ውጭ ያለው ያህል ነበር የሚሰማኝ አዲስ አበባ ነው እና አልሄድም። ዘፈኑ ይለቀቅ ነበር እና አጎቴ ያለቀሰ ምናምን ይህ ልጅ የት ሆኖ ነው እንደው እንደዚህ የሚያደርገን ይላል። ሩቅ ሆነ ሰላም ነው። እናቴ ደህና ናት እንዴ? አባትዬ ደህና ነህ ወይ? ሀገሩ ሰላም ነው? ቀየው እንዴት ነው? እንዴት ናችሁ እናንተስ? እንዴት አላችሁልኝ? አይነት ነገር ነው ሲጀምር። ባዮ ፋክንቴ ማለት ባይት ፋክንቴ እናቴ አንቺ ደህና ነሽ እንዴ? ናኖ ፋክንቴ ወንድሜ ደህና ነው እንዴ? እንዴት አላችሁልኝ? ቴፒ ፋክንቴ የቴፒዝ በደህና ነው እንዴ? የደቡብ ልጅ ዛኔ ሐዋሳ ነበርች። ያው በቀድሞ ክልል ውስጥ ነበርን። ሐዋሳ ልጅ ነኝ አይነት ነገር መጣ። ከዛ ወደ ቤንች ማጂ ነበር። ወደ አሁን ቤንች ሸንኩ ሆነ ቤንች ማጂ እንደዚህ መጣ። እንደ ሀገሬ ሰላም ነው። እኔ የደቡብ ልጅ ነኝ። እቺኛዋ እንደ ቀረርቶ ነው እንደሙላው ቲክታክ ላይ ሲጠቅም የደቡብ ልጅ ነኝ። እቺኛዋ እንደ ቀረርቶ ነች። በቃ አለቀ። እና ሰላም የብሔረሰብ መፍለቂያ ሰላም ፍቅር መገኛ ደቡብ። አሁን እቺን ሙዚቃ ራሱ ኦሬዲ ሚክስ አድርገን በደቡብ ምዕራብ እንደገና እንደ አዲስ እንሰራለን ብዬ አስባለሁ። ሌላው ምናልባት እስካሁን ከሰራቸው ሙዚቃዎች በጣም በህዝብ ዘንድ ተወዶልኛል። ምናልባት ጃጅቴን ያው የመጀመሪያም አሪፍ ስራም ስለሆነ ነው። እንደው ሌላ በህዝብ ዘንድ ጥሩ ተቀባይነት አገኘ የምትለው ሙዚቃ የትኛው ነው? ምክንያቱስ ምን ይመስላል? ከጃጅቴ ቀጥሎ አንታቤ ነው። አንታቤ በቃ ጃጅቴን ተፎካክሯል። እኔ ለኔ ኦሬዲ ልጄ ነው። ዘፈኖቼ ለኔ እንደ ልጄ ናቸው። ሁሉንም አንድ ነው። ለኔ አንድ ነው። ለኔ እንደኔ የሚሰማኝ አንድ ነው። ግን ያው ሰው አለ አይደል? ሰው ፈልጎ ይሄኛው ይሻለኛል ብሎ ሰው ነው የሚቀበልክ። ለኔ ሁሉም አንድ ናቸው። ግን አንታቤ ጃጅቴን ተፎካክሮታል ከሰራዋቸው ስራ። ደሜዋ እንግዲህ ከተለቀቀ ገና 3 ቀን ስለሆነ አላየሁትኝም ምን ያህል ህዝብ ውስጥ እንዳለ ህዝቡ ጋር ያለውን ነገር አላየሁ። ሙዚቃው ግን እኔ በደንብ ትላንትም ማየት ሞክሬያለሁ። በጣም ሀገራዊ ይዘት ያለው ነው። በጣም ደስ ይላል የሚል ነው። ምናልባት እሱም በቅርቡ በተለይ በዩቲዩብ ቫይራልም ይወጣል ብዬ አስባለሁ። እዛ ላይ ምናልባት እንመጣል። ጥያቄ ምንድነው በክልል ደረጃ አሁን ሌሎች አርቲስቶች በርካታ አርቲስቶች አሉ። ከፋ ዞንም ቤንች ሸኮም ወደ ኮንታም ስትሄድ ወይም ወደ ደብሮ አካባቢም ስትሄድ አሉ።
ሲሸካም በጣም እናቃቸው እንደናስናቀች ነገው አይነት በጣም ንትዝታ የሚታወቁ ናቸው። እንግዲህ ከፋሌም እነ ቸውሲ እነ ወስናቸው እነ ሰራዊትን ጨምሮ በጣም በርካታ አርቲስቶች አሉና ምናልባት እነዚህ አርቲስቶች እንዳንተ አይነቱ ጀማሪ አርቲስት ወደፊት ጎትቶ በማውጣቱ ረገድ ወይም ወጣቱን ለማብቃት ምናልባት መስራት ያስፈልጋል ብዬ አምናለሁ። እንደገና ደግሞ እነሱ የሚያደርጉት ጥረት ከዛ እናንተም ከነሱ ጋር በቅንጅት ለመስራት ያላችሁ ፍላጎትና ተነሳሽነት ምንድን ነው? ምክንያቱም አንድ ከመሆን ሁለት ከመሆን አራት መሆን በጣም የተሻለ ነው። በሌላ ሰውም ተቀባይነት ለማግኘት አንተ ጋር ያለው አንጡራ ነገር ማንም አይወስድብህ። ደግሞ ሌላው ጋር ያለው ከአንድ ሌላ አንጡራ ጋር ብታዋህደው በጣም የተሻለ ስራ የሚዘለ መውጣት ያመቻል። በየአይነት አንድነት ማለት አዎ፣ በየአይነት አንድነት ማለት በጣም ወሳኝ ነገር። ስለዚህ እዚህ ነገር ላይ ምን ሀሳብ አላችሁ? እነሱም ወጣቱን ይዞ መውጣት አለባቸው፣ ልምድ ያላቸው። እናንተም ከነሱ ጋር ደግሞ በቅንጅት የሆነ ስራ ይዛችሁ ለመቅረብ አይነት ነገር እንደ ጥምረት በክልል ደረጃ ጥምረት መፍጠር በራሱ እንደው የተነጋገራችኋቸው ሰዎች አርቲስቶች የሉም? አሉ። ቀደም እንዳልኩ እኔ እጄን ይዞ የመጣው ቸውስ ነው። ምትኩ አወርተናል። ከአንዴም ወደ 3 ምናምን አወርተናል። በዚህ ጉዳይ ላይ ቁጭ ስንል እናወራበታለን። ዜማ እስከ መስራት ደረጃም ደርሰናል። ከምትኩ የሆነ ሰዓት ቁጭ ብለን ቤቱ ነው የርኩትና ቤቱ ሆነን ዜማ እንደዚህ ብትሆን ሐሳብ አውጥተን ረጅም ሰዓት ቁጭ ብለን እግዚአብሔር ያክብራት ሚስቱ ሙኒራ ትባላለች። ሙኒራም ቁጭ ብላ እንደዚሁ የሚያስፈልገን ነገር እያደረገች ዜማ ጽፈን ሐሳብ ይሰጠኝ ነበረ። ጽፈን ጨርሰን አንድ አለ ፍቃዱ የቤንች ፍቃዱ ዘሃ በጣም ነው በተደጋጋሚ እሱ እዚህ ነበር ይዛኔ እሱ ይዞ ነው። እኛ አዲስ አበባ ሆነን በስልክ ሐሳብ የተለዋወጥን እንጽፋለን። ዜማ ሰርተን ጨርሰናል። ግን ምንድነው ችግራችን? ወደ ተግባር ለመምጣት ቅድም እንዳልኩም ያስፈልጉ ነገሮች አሉ። ሐሳቡን ያመጣው አንተ ከሆንክ ሁሉ ነገር አንተ እንትን ቻሌንጁን እንድጨርስ ይፈልጋል። ያኛው ነገር ማን እንትን እንጨርሰው ኃላፊነቱን ወስዶ የሚጨርስልን ሰው አጣን። ቸውስ ካወርተን እንደዚሁ ከሸኮ ካሉት አመራሮች ጋር ማወርተን ከፈኛ ቤንችኛ ሸኮኛ እሱን ነው ኦሬዲ ተናግረን ነበር ነው። ግን ቀደም እንዳልከው ይሄኛው ክልላችን አዲሱን ክልላችን በደንብ ለማስተዋወቅ በደንብ ወደ ተግባርም ዝም ብሎ ቁጭ ብለን አወርተን እንትን ምንለው አይነት ሳይሆን በቁጭ ብለን አወርተን መለያየት ሳይሆን ወደ ተግባር መግባት ብንችልና 13ቱም ብሔረሰቦች ተገኝቶበት እንትኑን በደንብ ብናስተዋውቅ ደስ ይለኛል። እኔ እግረ መንገድም አቋቋማችሁ እንደኛ እንደ ደቡብ ምዕራብ ምን አለ መሰለኛ ጋር አርቲስቶች ጋር በጣም ብዙ ችግር አለ። ስትገናኝ ነው ሐሳብ የሚመጣው። ስትለያይ የለም ያ ሐሳብ ይጠፋብናል። እኔ ጉንፋን ሁላ ነው ይመስለኝ የሆነ ሳለ በጣም ጥሩ ነገር ታወጣና ስትለያዩ ይጠፋል። ያ ነገር አይመቸኝም። እንደ ደቡብ ምዕራብ አሁን ቸውስካም ወንዴ ኮንታሉ ወንዴ ዳውሮ ባና አለ ሸካ ላይ እና አስናቀችም አሉ እነ ትዝታ ከዛ ፊት ሐዋሳ ላይ ሰሩ የነበሩ ልጆችም አሉ። በጣም ጥሩ ነገር አገሪቱን ወደ አንድነት ማምጣት የሚችል ነገር መፍጠር እንችላለን። ኦሬዲ ወላይታው እንደዚህ ጥግ ድረስ ሄደው ለምንድን ነው ማንኛውም የትኛውም ህፃን ልጅ ወላይተኛ ዘፈን ስትከፍት ጨፍራለች። ያ የሆነው ለምንድን ነው? ዘፈንና ባህል ተሰርቶ ስለሄዱበት ብቻ ነው ያ የሆነው እንጂ ምንም በቃ ሌላ ነገር የለውም። 1000 ዘፋኝ ካለ 1000ም ዘፋኝ ቢያንስ አንድ ባህሉ እንዲሰራ ይደረጋል። ጎበዞች ናቸው። አንዱ ጋር ሆኖ ተነጋግረው ይሰራሉ። እኔ ስቱዲዮ ጊልዶ ስቱዲዮ ጋር ሲሄድ ታምር ነው የሚሆንብኝ። አንተን ቁጭ አድርጎ የሆነ ነገር ከመጣ ቁጭ ብሎ በወላይተኛ እቴ ምናምን ተባብሎ ነሳንቹ አሉ አንድ ላይ ቁጭ ብሎ ሲያወሩ በቃ ትቀናለህ። ደስ ይላል። ባህላችሁን እንዴት አድርገን ማስተዋወቅ አለብን። ዘመናዊ ቢሆን እዛች ቋንቋን ጣል አድርጎ ማን ምን ይስራ የሚለውን ነገር ይወያያሉ።
እኛ ጋር ስትመጣስ የለም። የምሬን ነው የምልክ። በጣም የሚያስጠላ አንዳንዴ እኔ ማየው እንትን አለ። ኦሬዲ ሰው ልጅ ፍጹም አይደለም፣ እኔን ጨምሮ እኔ ማየው ነገር አለ። ልክ ማየውን ነገር ይፈጠራል። አንዱ አንዱን የማንቋሸሽ አይነት ነገር ይመጣል። እገሌኮ ትንሽ የሆነ ነገር ካንተ ሲያጣ እንደዚህ አይነት ነገሮች እባካችሁ እኛ አርቲስቶች የኔ አለኝ ራስ የሆነ ከረል አለ። የኔ ከረል ፍቃዱ ላይ ቢጨመር ምን ይፈጥራል? የፍቃዱ ከረል እና የኔ ከረል ቸውስ ላይ ሲጨመር ምን ይፈጥራል? ውበት ነው ይዞ ውበት ነው ይዞ መጣው። ይሄኛውን ነገር ሁላችንም ተቻችለን የሆነ እንከን አለብን። በተለይ ደግሞ እንደዚህ መስራታችሁ ጥሩ ነገር አለው። ምንድነው ለህዝብ ለህዝብ ያለውን ትስስር በጣም ያጠናክራል። ወንድማማችነቱ ድሮም ያው እኛ ባንዘፍንም አለ ወንድማማችነት አለን። እሱን በደንብ ስትሮንግ እንዲሆን ያደርጋል። እሱ ነው ማለት ዛሬ እናንተ አሁን የጀመራችሁትን ነገር ተጠናክሮ እንዲቀጥል ምናልባት ይህንን ፕሮግራም በቀጥታ የምትመለከቱ ወዳጆች እነዚህን ወጣት ድምፃውያንን በመደገፍ የተሻለ ስራ ይዘው እንዲቀርቡ በተለይ ደግሞ በየአካባቢው ያሉ የማህበረሰብን ትስስር በማጠናከር ኃላፊነታቸውን እንድትወጡ ከፋ ቴሌቪዥን በዚህ አጋጣሚ ይጋብዛል። ምናልባት እንግዲህ ሉቃስ ወደ አንተ ስመጣ ቀደምም ክሊፖችን ሳያቸው አንተም ቅድም ለመንካት ሞክረሃል። ከነ አርቲስት እንትና ጋር የመመሳሰል ነገር አለውና ወደሱም የምትሳብ ነገር ይመስለኛል። ምናልባት ማንን ነው የምትከተለው የሚል ጥያቄ ይመጣልና እንደ ሞዴል አድርገህ የተነሳኸው ነገር አለ? እንደው ሌላው የማንስ ሙዚቃ ይመችሃል? ሞዴል አድርገህ የምከተለው በህይወቴ ሁለት ሰዎች ነው ያሉት። ልነጥላቸው ማልችላቸው ሰዎች አሉ በህይወቴ። አንደኛው እንዳየው ያደርገኛል፣ ፍላጎቴን እንዳየው የሚያደርገኝ ያን ፍላጎት እጄ እንድነካው የሚያደርገኝ ማንም ምትኩ ነው። ሲቀጥል ይሁኔ በላይ ነው። ይሁኔ በላይ በምን ያስጠነቀኛል? በስራዎች አንተ ላይ ቅድም ያልኳል ቻሌንጅ የሚፈጠርብህ ቻሌንጅ አለ። ያን ተቋቁመ ስራዬና ስራዬ ብለህ የምትቆምበት ቻሌንጅ ለማየት ይሁኔ በላይ ለኔ አንደኛ ነው። ጆስ ደግሞ ምን ያደርጋል? የኔን ፍላጎት ውስጤ ያለውን ፍላጎት እንድነካው ያደርገኛል። በቃ ይመክራል። ይሄ እንደዚህ ነው እና አያዋለሁ። ከህይወቱ አብራን ስለምንውል ነው መሰለኝ አያዋለሁ። ጥንካሬን እዛ ውስጥ አገኘዋለሁ። ይሁኔ በላይ በዛ ልክ ነው። ማህበረሰቡ ጋር ስትኖር የሚፈጠርብህ ተጽዕኖዎች አሉ። ያንን እንድትወጣው ያደርጋል እና ሁለቱ ለኔ በጣም ሞዴል ናቸው። ሞዴሎች ናቸው። ምናልባት ከቼልሲ ሙዚቃስ የቱን ትወዳለህ? እንደኛ ለመጋበዝ እንዲያመችን የትኛው ሙዚቃ ነው የምትፈልገው? ባምቦ በጣም ነው የምወድለት። ባምቦ በጣም ነው የምወድለት። ዜማዋ ስራዋን ለማውጣት ያደረገው ትግል በሰዓቱ ያለበት ሁኔታ ወርደ ቅድም እንዳልኩ የኛ ሰዎች ለመደገፍ እስኪረዱ መጠበቅ አለብህ። አንተን በደንብ እስኪያገኙ መጠበቅ አለብህ። አያገኙም ቶሎ ያወራቸው ጥሎም ይሄዳሉ፣ የሚያገላምጡ አሉ። የምሬን ነው ያገላምጡሃል። የምትባለው አንተ ልትለምን እንደመጣ ያህል የሚሰማቸው እንደዛም ያህል በዛ ልክ ጥሩ ሆኖ ደግሞ የሚያስተምር በዛ ልክ ዋናው እንትኑ ፊት ሰነስቶ ሲከፋ ጻፊው አይዞ ብላ ትሪት አድርጋ ትሸኛለች። ከዛ ቢሮ ውስጥ ምንድነው የምታገኘው? ዋናው አስቀይመዋል። ጻፊዋ ተናግራለች፣ እንደዚህ ነው ቀስ ብላ አገኘው ትላለች፣ ፍላጎቱን አገኘው ትላለች። ያንተን ፍላጎት ሳይሆን እሱን ፍላጎቱን እንድትረዳው ይፈልጋል። ኦሬዲ የመንግስት ድርጅት ነው፣ ብቻውን ምንም አድርግ ማለት አትችልም። ገና ሰው እሱንም አንተ መረዳት እሱ መጀመሪያ አንተ መረዳት ይፈልጋል። አንተም እነሱን መረዳት አለብህ። ያ አለ። ግን ምንድነው አንተ ላይ የሚበዛው ፈተና? እዛ ቦታ ለመሄድ ትራንስፖርቱ 20 ብር ከሆነ 20 ብር ይዘህ የመጣ ይሆን ይችላል ኪስ ውስጥ ይደርሶ መልስ ወይ 40 ብር ይዘህ ሊሆን ይችላል። እስክትመለስ ሀሳብን እስክረዳ ሂደህ ልትመጣ ነው። አስባለ አሁን እኔ ላይ ያለውን ጫና አይቷል።
ያኛው ሌላ ፈተና ነው። እሱ ቀድሞ ቢረዳ ግን ሊቀል ይችላል ነገሩ። ያንተ ትራንስፖርትም ስራ ልትሰራ ትችላለች፣ የተሻለ ሀሳብ ሞራል ይዘህ ልትወጣ ትችላለህ። ያኛው ነገር አሁን ምትኩ ትግሉ ያ ነበር። በዛን ሰዓት ያችን ክሊፕ ሲሰራ ያዛው ትግል ነው እና አንተነህ ናቸው አንተነህ ልደቱ መንትዮቹ በጣም ጎበዞች ናቸው። መስዋዕት ከፍለዋል። እነሱን ሁለቱን አንድ ቀን ማግኘት ፈልጋለሁ። በተለይ አንተንም በድሉም አንደኛ መልካቸው በጣም አይደንቲካል መሆኑ አንድ ነገር ነው። መንትዮቹ የሚሰሩት ስራ ደግሞ ምናልባት ለወደፊት ሌሎቹን ሞዴልም ስለሚያደርግ እነሱንም አንድ ቀን እንግዳ አድርጌ ያቀርባለሁ። ምናልባት እዛ ውስጥም እንግዲህ እነሱ ትልቅ ሚና አላቸው። ሚና ብቻ ሳይሆን እንደሆነ ታውቃለህ፣ ልደቱ ኮሪዮግራፈር ነው አዲስ አበባ ላይ ማንኪራ ፕሮዳክሽን እንትን ከፍቶ ምናምን እዛ ከፋል ለማስታወቅ የሚሄዱበትን አይቷል። ጥግ ኦልሬዲ አሁን ውዝዋዜ ስለሆነ ምንድነው ከካሜራ ጀርባ እንደማለት ነው ስራቸው፣ ግን በጣም እየሰሩ ነው ያሉት። አንተንም እዛ ውስጥ ነበረ፣ ቦንጋም እየተሯሯጠ ነው ሰራ የነበረው። በደንብ ተደግፎ በድምጻዊ ብቻ ሳይሆን ባህላቸው ለማስተዋወቅ የሚያደርጉት የሆነ ነገር ተፈጥሮላቸው የሆነ ነገር ቢደረጉ ይሄኛውም ሌላ ለኛ በጣም ተርፎናል። ባይዚ በብር ማይተካ ነገር ነው የሚያደርጉት። ካሜራማንም ነው አንተነህ፣ ካሜራማንም ነው፣ ይዘፍናል። ዘፈናለን ኢትዮጵያ የሚል ዲጎቶ ናቢ እሱ እኔ አላዛር የሚባል የቤንች ልጅ አለ። ቤንችኛ፣ ሸኮኛ፣ አማርኛ ጨምሮ ከፈኛ እንደዚህ ዲጎቶ ናቢ ሀገራችን ሰላም ይሁን ለአዲሱ ኩለል ብለን በዛን ሰዓት የሰራ ነው ስራ አለ። ድምጻዊም ነው ይሰራሉ። ልደቱም አዲስ አበባ ቁጭ ብሎ የሚፈጥረው ተጽዕኖ የዋዛ እንዳይመስል እኔ በአይነት ስላየሁት ማለት ነው። በዛ ልክ ነው ልጆች ካሉበት ተፈልጎ የሚሰሩ ልጆች ቢደገፉና የተሻለ ነገር ብንፈጥር ምን ኖር እኮ ዛሬ ነው ጠፊነን ነገ ሌላ ዓለም ነው። ይሄ መሬት እህል ዘርተን ይበቅላል፣ በልተን መልሶ ይበላናል። ያ ቀን ነገ ሊሆን ይችላል፣ ዛሬ ከዚህ ስቱዲዮ ወጥተንም ሊፈጠር ይችላል። እና አንተ መሀል ውስጥ ተፈጣሪ ነን። ስለዚህ ባለን ሰዓት ሁሉም ሰው ባለበት ሰዓት ክፋት ለምን ምቀኝነት ለምን ምንም አይሰራልም። ያ ቢደረግ ደስ ይለኛል እንደኔ። እስኪ ሙዚቃውን ጋብዝ። የቸልሲን እንግዲህ ምናልባት ባምቦ በነገራችን ላይ ታሪኩም ጥልቅ ነው። ኮሪ ኮቲ ሄሪ በቂ ያለ ነው የሚሄደውና እዛ ላይም በጣም ትልቅ ሀሳብ ነው ቸልሲ ያሳዩ። ምናልባት ለተመልካቾች ሙዚቃውን ጋብዘን ተመልሰን እንገናኛለን። Mano tu shache dambeni ogo
halla shigoni kichoch marako dalla bekkaminene halla shunne mino qabatato ache danamni achoni gibbi ache bi achi wocho abbo yidiona tifo halla shiena shabbebe ano wo haye tawaho halla haye wo ምናልባት ዘግየት ብላችሁ ፕሮግራማችንን የተቀላቀላችሁ ውድ ተመልካቾች እንግዲህ ቆይታ እያደረግን ያለነው ከሉቃስ ቢኒ ወይም ደግሞ በጃጅቴ ሙዚቃው የምናውቀው የቤንች ሸኮ እንዲሁም ቴፒ ተወልዶ ያደገው ሉቃስ ቢኒ ጋር ነው። እንግዲህ ሉቃስ በርካታ ሀሳቦችን ይዞልን መጥቷል። በርካታ ሀሳቦችን እየተጋራን ነው የቆየ ነው። በተለይ እንግዲህ የሙዚቃ ስራዎችን ለማውጣት ያለው ፈተና በጣም ብዙ ነው። እንግዲህ እንደ ሻማ መቅለጥ ነው። እዛ ውስጥ ደግሞ ምናልባት ሉቃስ ላነሳልን ፈልግ የሙዚቃ ክሊፖቻችን ወቅቱን የጠበቀ የጥራት ደረጃ የላቸውም ብሎ የሚያነሱ የሚሞግቱም አሉ። በዛ መሀል ደግሞ አንድ ሁለት ተብሎ የሚጠቀስም ጥራት ያላቸው አሁን ያንተ ሙዚቃ ውስጥም አለ ለማየት ሞክሬያለሁ። የሌሎቹ ላይም አለና ጥራታቸው እንዳይጠበቅ የሚያደርገው ነገር ምንድን ነው? ወይም አሁን ከረንትሊ አሁን ባለንበት ስታንዳርድ እንዲያውን ያደረገ ያለው ነገር ምንድን ነው? ሌላ ነገር የለው አቅም ገንዘብ ነው። ገንዘብ ማይፈጥረው ነገር የለም። አባተር እንደ ሆሊውድ ፊልም መስራት ይችላል ቦንጋ ውስጥ። ያን የሚፈጥረው ምንድነው? ገንዘብ ነው። ገንዘብ የለም የለማንክ ነው የምትሰራው። ክልሎቹ፣ ወረዳዎቹ፣ ዞኖቹ ኦሬዲ ከግል ድርጅት ጀምሮ ላይረዱ ይችላሉ። ግዴታ ደግሞ ስራው መውጣት አለበት እና ስራው መውጣት እስካለበት ድረስ አቅሜ በፈቀደው ልክ ነው የምትሰራው። የወላይታ ዘፈን ቦምቡ ነው የሚሰማው። ለምንድን ነው? አቅም ነው። ልጆቹ አቀናባሪዎቹ እነሱ ናቸው። ቢያንስ ሊረዱ ይችላሉ። ጊሎ ካሙዙ ወላይታ ናቸው። ስማገኘው እንደዚህ ወላይታ ነው እንዳለ ደውል ይዛ። እኛ ግን ከዚህ ነው ነው ከከፋ ከዚህ ከሸኮ ከቴፒ ከሚዛን ስንሄድ ኦሬዲ ገንዘብ ነው። በቃ እጅ ላይ ገንዘብ ነው የሚያስፈልገው። አሁን እኔ ቤርኩ ልክ ጊሎ እኔ እሱ ጋር እጂ እንትና ዲዲ ጋጋ ቢመጣ እኩላ በአንድ አይን አይንም። ቅድሚያ ለባህሉ ይሰጣል። ሲቀጥል ያ ምንም አይ ሳንቲም ቢዝ ሊረዳው ይችላል። እኔ ቤድስ 100% ሳንቲም ነው የሚያስፈልገው። ያ ነገር ሌላ ተጽዕኖ ፈጥሮብናል። እዛ ምንድነው የሚሆነው? ባለ አቅም በቃ ህዝቡ ጋር ድረስ ብለህ ትሰራዋለህ። ጠፍቶብን እኮ አይደለም። ምን አይነት ካሜራ በዚህ ሰዓት የሚያስፈልገው ደረጃውን የጠበቁ ካሜራዎች እናውቃለን። እኔ አሁን ሙዚቃ ክሊፕ ጀምር ከ5D ነው የጀመርኩት። ዛይስቴ 5D ነው የተቀረጸበት። ቀጥሎ ትግረኛው ዜማ የሚለው 5D ማርክ 3 ተቀረጸ። እዛ ቀጥሎ ምንድነው ሳክኒ ኦሬዲ መጨረሻው በዛን ሰዓት ብላክ ማጂክ የሚባለው ካሜራ የመጨረሻው ነው። ይዛኔ በዙ ተቀረጸ። ይዛኔ ምንድነው ሳላሺ ሆቴል አስመረኩኝ። ትንሽ ሳንቲም አገኘው። እዛ ክሊፕ ላይ የነበረችው ልጅ ታየው አወል ትባላለች። በጣም የምትረዳና ጎበዝ ልጅ ናት። ለሙዚቃ ያላት ፍላጎት እሷም ደገፈችኝ። አቅሟን ያህል አብረን ነው የምንሰራው። ብቻዬን ነበር እንትን ሲል የነበረው። እሷ ደገፈችኝ። የቀረውን ወጪ እሷ ሸፈነች። በጥሩ ደረጃ ተሰራ። ሳክኛውን ኢቢኤስ ይለቁታል፣ የተለያዩ ሚዲያዎች ይለቁታል። አሪፍ ነው። እኛ ጋርም ያየው ነው እናንተም የለቀቃችሁት። በጣም በዚህ አጋጣሚ ከፋ ቴሌቪዥን በጣም ላመሰግናችሁ እወዳለሁ። ሪስፔክት እግዚአብሔር ያክብርልን። ሁሌም የእናንተ እንትንም ለኛ አስፈላጊም ነው። ለምታደርጉት ድጋፍ ከልብ እናመሰግናለን። ከዛ ያ ሙዚቃ አሪፍ ነው ወጣ ማለት ነው። እንዳልኩ ሙሉም ነገር ምንድነው ዙሮ አቅም ካለ ምንም ነገር መፍጠር ይችላል። ቅድም እንዳልኩ ሆሊውድ ፊልም እዚህ ሚዛን ውስጥ እንትን ቦንጋ ውስጥ መስራት ይችላል። በቃ አቅም ነው ሁሉም ነገር ማለት ነው። እሱ ነው ተግዳሮት የሚሆነው።
በጣም እጅግ አድርጌ አመሰግናለሁ። እንግዲህ ፕሮግራማችንን እያገባደድን ነው። ምናልባት ገጠመኝ ምንድን ነው በዚህ ሁሉ ስራ ውስጥ? በዚህ ስራ ውስጥ ገጠመኝ በጣም የሚያስቀኝ ካሜራ ጀርባ ነው። ምን ይሆናል በጣም ማዕት ሰው ያስፈልግና እንትኑ ላይ ቀረጻው ላይ ማዕት ሰው ያስፈልጋል ትጠቀማለህ ምናምን። ልክ ቀረጻው ሲያልቅ ሁሉም መጥቶ ከባክግራውንድ ጀርባ ላይ ይቆምልሃል። ባይዘው እውነት አላቸው የሆነ ነገር ይፈልጋል። የሆነች ነገር ተቀርጸናል እኮ ስንት ነው የሚከፍለን አይታለች። እችኛዋ ደግሞ በጣም በቃ ከባድ ፔንች እኔ ምንድነው ቁጫጭ ሆኑላ ደስ ይለኛል በሰዓቱ ማለት ልክ ብዬ ለመጥፋት ማለት ነው። እዛ ምን ሆናል ቀረጻውን ሲጨርሱ ጠጅ ምናምን ገዛላቸዋለን። አሁን ባለፈው ኦሬዲ የተፈጠረው ነገር እኮ ጠጅን ገዝተ ምናምን ጠጥቶ ይዘፍኑ ምናምን በቃ ወጥ ነገር ተሰራው ቪዲዮ ላይ ታየ ምናምን በቃ ነው ሰዎችማ ብር አይጠይቁኝ ምናምን ብለህ ስጠብቅ ልክ ልብሳቸውን ሊቀይሩና አንተ የምትሄድበት መንገድ እንዳለ ተዘግቶልሃል። በቃ ማላረጉ እግሬን አጥባለሁ እጄን አጥባለሁ ማዕት ናቸው። የምርን ቪዲዮ ላይ ያወጣውን ወጪ ብታወጣው አይበቃቸው እና በጣም ያስቀኛል። ሁሉም ቆሞ በቃ ቋንቋችን እኮ አስተዋውቀናል ማም ደስ ብሏቸው በቃ ስለተቀረጹ ይሄዳሉ ብለህ ስጠብቅ ኦሬዲ ስላልገባቸው ምን መስዋዕት እየከፈል እንደሆነ አልገባቸው። ባህላቸውን ደግሞ ማስተዋወቃቸው ለነሱ መጀመሪያ መስራት እነሱ ላይ መስራት ያስፈልጋል። እሱኛው ነገር አንደኛው መልእክት እሱ ነው። እነዛን ደግሞ ምንድነው መደረግ ያለበት ቢሮ ያለ ሰው ተረድቶ እያንዳንዱ ሰው ግንዛቤ ፈጥሮ እነዚህ ሰዎች እውነት አላቸው አቁማ ዘፈን የሆነ ብር መጥቶ የሆነ በቃ ባላውት ምናምን እንደዚህ ነው የሚመስላቸው። ዘፋኝ በቃ ዘፋኙ መጣ ይገሊ ፎቶ ምናምን ተነስቶ ምናምን በቃ አንተ ሌላ ታምር ይፈጠራል። ብር ይፈልጋል። ከዛ ሹልክ ብዬ ጠፋሁኝ። ባጃጅ ጠራውኝና ቀድም ያልኩ ዳዊት የሚባለው ባጃጅ አለው ተረድቶኛል። ያገዘኝ ስለነበረ ኦሬዲ በጣም በብር እንደዚህ ማይተካ ነገር ነው የደገፈኝና ባጃጅ ይዞ መጣ ና አለኝ። ባጃጅ ውስጥ ገባሁኝ። ይዞ ሄደ። መጣው አልኳቸው። የምሬን ነው መጣው አልኳቸው ነው የሄድኩት። ከዛ ከነሱ አንዱ ደወለልኝ። የጠርናፊያቸው የሰበሰባቸው ሉቃስ እየጠበቀናል እንዴ ከናንተ እኮ አምልጬ እኮ የመጣው ነው ለምን ነው የምትደውልልኝ? በቃ እንገናኛለን አልኩት ማለት ነው። አምልጫለሁ አትደውልልኝ በቃ አልኩት ማለት ነው። እና እንደዚህ አይነት ነገር በጣም በቃ ያዝናኛል። እግዚአብሔር ይመስገን አለ። ሉቄ እንግዲህ በዚህ መልኩ እናክ እንግዲህ ከመሰነባበታችን በፊት በዚህ ሁሉ ውጣ ውረድ ውስጥ ስኬትም በውድቀትም ያው እንግዲህ ከፍና ዝቆች አሉ። በዚህ ሁሉ ውስጥ ደግሞ ማይለዩ ሰዎች ይኖራሉና በዚህ አጋጣሚ ከፋ ቴሌቪዥን ተጠቅመ በመላው ዓለም ላለው ህዝብ መልእክታቸውን እንዲደርስ እንድታመሰግን እድሉ ልስጥ። አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ከድንግል ማርያም ከኢየሱስ ክርስቶስ ቀጥሎ ኦሬዲ የሰው ልጆች በፈጣሪም ተልኮ አንተ ጋር ይመጣሉ። በጣም አመሰግናቸው። ቅድም እንዳልኩ ተማም 2008 የዲኗ ሚዛን ቴፒ ዲን ነበሩ። ኦሬዲ የት እንዳለው ባላቅም ባለበት ይደርስለት ላለው በጣም ነው የማመሰግነው። በመቀጠል በሱ ፍቃድን ጨምሮ ዳዊት ተሰማ የኪ ወረዳ አስተዳደር ማለት ነው። እንደዚሁ ከንቲባው በአሁኑ ሰዓት ያለው ወንዴ የቴፒ ከተማ ከንቲባ ወንዴ በጣም አመሰግናቸዋለሁ። እንደዚሁም ከካሜራ ጀርባ ላገዛችሁኝ እና አንተነህ ብርሃኑን ጨምሮ ታስ ፊልም ፕሮዳክሽን፣ ታምራት፣ ዳዊት፣ የክልላችን አፈ ጉባኤ ወንድሙ ኩርታ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር እናንተን ያቆይልኝ። እናንተን ሰርቶ ለማኩራትም ያብቃኝ። ስራችን ይቀጥላል። አመሰግናችኋለሁ። ከፋ ቴሌቪዥን እግዚአብሔር አክብራችሁ ስለጋበዛችሁኝ እጅግ አድርጌ ላመሰግን እወዳለሁ። እኔም አመሰግናለሁ።
አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ ከድምፃዊ ሉቃስ ቢኒ ጋር የነበረን ቆይታ ብዙ ነገር አይታችኋል ብዬ ተስፋ አደርጋለሁ። በተለይ ቻሌንጆች፣ ተግዳሮቶች በተለያየ እውነት ላይ አንድን ስራ ለማውጣት ያለውን ፈተና በወንድማችን በኩል ለማየት ሞክረናል። እንግዲህ ፍጹም ተሾመ ያሰናዳው እዚያ ድርሻለሁኝ። በቀጣይ ደግሞ የሌላ እንግዳ በሌላ ጊዜ ይዤ እቀርባለሁኝ። ሉቃስ ጋር የነበረን ይህንን መስሎ ተገባዷል። ነገር ግን የሉቃስን ሙዚቃ ተገባብዘን እንሰነባበታለን። ጊዜያችሁ ሁሉ ያማረ እንዲሆን መልካም ምኞቴ ነው። ፍጹም ተሾመ አዘጋጀው። በካሜራ ሰላምና ባህሪና አበዛሽ በቀለ፣ ስቱዲዮ የሚገኙ የፕሮዳክሽን ባለሙያዎች በሙሉ ለዚህ ዝግጅት ማማር የበኩላቸውን አስተዋጽኦ አድርገዋል። በዚህ አጋጣሚ እነዚህ ሙዚቀኞችን ማግኘት የምትፈልጉ በእኛ በኩል ማግኘት ትችላላችሁ፣ በቀጥታ ማግኘት ትችላላችሁ። እንዲሁም ደግሞ በዚህ ዝግጅት ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ሁሌም እንደምንለው መንገዳችን በራችን ክፍት ነው። ስለዚህ ከከፋ ቴሌቪዥን ጋር ደግሞ መስራት የምትፈልጉ አጋጣሚው ለእናንተ ተከፍቷል። ሰፊ አጋጣሚ፣ ሰፊ እድል ይዞ መጥቷል። ስለዚህም ኑ አብረን እንስራ የሚለውም ግብዣችን ነው። በሌላ ሳምንት በሌላ ዝግጅት በሌላ እንግዳ እስክንገናኝ ቸርን ሰንብት።